እስከ መጨረሻው ለምንድን ነው የምንታገለው? እስከ መጨረሻው የምንፋለመው ለምንድን ነው? ወጣቶች ወይም ይህ ቀልድ አይደለም የማወራችሁ። እውነት ትልቅ ነገር ስላለው አድምጡኝ። እስከ መጨረሻው 1 ደቂቃ ነው የማወራው። ስለዚህ እስከ መጨረሻው መታገል ማለት ምን ማለት መሰላችሁ? ተስፋ ለመቁረጥ፣ ነገ ትልቅ ነገር እንዳለ ማመን፣ በፈጣሪ ላይ ያላችሁን እምነት ማጠናከር፣ ነገ የተሻለ ቀን፣ ነገ የተለየ ቀን፣ ነገ አዲስ እድል እንዳለው ማመን። የሆነ ነገር እያደረጋችሁ የሆነ ነገር እየፈጸማችሁ ነገር ግን ምንም አይነት ኢምፓክት እያያችሁ ካልሆነ፣ ምንም አይነት ውጤት እያያችሁ ካልሆነ ተስፋ ከመቁረጥ ይልቅ እስከ መጨረሻው መፋለምን ምረጡ። የምሬን ነው የምላችሁ። በቃ እስከ መጨረሻው ስትፋለሙ በመጨረሻ ሰዓት ላይ እግዚአብሔር ደርሶ ፈጣሪ መጥቶላችሁ ህይወታችን ሲቀይሮ ታያላችሁ። ያንን የምትሰሩትን ስራ ሙሉ በሙሉ ሲለውጡ ታያላችሁ። ስለዚህ እስከ መጨረሻው መፋለማችሁን ቀጥሉ። እስከ መጨረሻው መታገላችሁን ቀጥሉ። በርቱልኝ ለማለት እፈልጋለሁ። እስከ መጨረሻው መታገል ብዙ ነገሮችን ይሰጣል። የምሬ እውቀት፣ ብርታት፣ ጥንካሬ ይሰጣል። ስለዚህ ከነዚህ ነገሮች ጋር ወደፊት ቀጥሉ ይላሉ። ሳብስክራይብ ማድረግ እንዳይረሳ። ነገ በብዙ ነገር እንመጣለን። ላይክ፣ ሼር፣ ኮፒ ሊንክ ይደረግ። በኮሜንት ሀሳባችሁን ጻፉልኝ። ታንኪዩ